ሰበር ዜና አሜሪካ የኢትዮጵያን መንግስት ባለስልጣናትን አስጠነቀቀች። ሰላም ጤና ይስጥልን የኢትዮ ስታር ቤተሰቦች፣ አብርሃም ጌታ ነኝ። አብራችሁን ቆዩ። የአሜሪካ ምክር ቤት አባል የኢትዮጵያን መንግስት የሚቃወም ረቂቅ ውሳኔ አዘጋጁ። ጆርጂኒያን ወክለው በአሜሪካ የተወካዮች ምክር ቤት አባል የሆኑትና የሪፐብሊካን አባሉ በዲ ካርተር በኢትዮጵያ መንግስት ላይ ተቃውሞ የያዘ አዲስ የውሳኔ ረቂቅ አዘጋጅተው ማቅረባቸውን አስታወቁ። ይህ ረቂቅ የኢትዮጵያ መንግስት በክርስቲያኖች ላይ የሚፈጸመውን ግድያ ጨምሮ በርካታ ሰብአዊ መብቶችን እንደሚጥስ የሚገልጽ ሲሆን የአሜሪካ የውጭ ጉዳይ መስሪያ ቤት ይህንን ለመከላከል ሁሉንም አይነት ዲፕሎማሲያዊ መንገዶች እንዲጠቀም የሚጠይቅ ነው። በረቂቅ ውሳኔው ላይ የኢትዮጵያ መንግስት ክልላዊ አለመረጋጋት አደጋ ላይ የሚጥሉ መሰረታዊ ሰብአዊ መብቶችን የሚጥሱና አሜሪካ በአፍሪካ ቀንድ ላይ ያላትን ስትራቴጂካዊ ጥቅም የሚያዳክሙ እንቅስቃሴዎችን እያደረገ ነው የሚል ሀሳብ የቀረበ ሲሆን ድርጊቱንም አጥብቆ እንደሚቃወም ያስረዳል። በተጨማሪም የኢትዮጵያ ኦርቶዶክሳውያን ቤተክርስቲያኖች ላይ የሃይማኖት ተቋማት ላይ የማስፈራራት የማሰቃየትና ግጭት የመፍጠር ዓላማ ያለው ድርጊት እየፈጸመ ጦርነት ወንጀል በሰብአዊነት ላይ የሚፈጸም ወንጀሎችና የዘር ማጥፋት ጭምር እንዳለ ያስረዳል። የምክር ቤት አባሉ በዲ ካርተር ይህንን አስመልክቶ የሰጡት መግለጫ የክርስትና እምነት መከተል ወንጀል አይደለም ካሉ በኋላ ክርስቲያኖች ላይ የሚደርሰውን ጥቃት ለመከላከል የአሜሪካ መንግስት አስፈላጊውን እርምጃ መውሰድ እንዳለበት ይገልጻል። ረቂቅ ውሳኔው 8 ነጥቦች ያሉት ሲሆን እነዚህ መካከል የአሜሪካ ተወካዮች ምክር ቤት የኢትዮጵያን መንግስት በአፍሪካ ቀንድ ሰላም፣ አለመረጋጋትና የህግ የበላይነት ዝቅ የሚያደርግ እንቅስቃሴውን እንዲያወግዝና የሰብአዊ መብት ጥሰት የፈጸሙ ተጠያቂ እንዲሆኑ የሚጠይቅ ይገኝበታል። እንዲሁም የአሜሪካ ታክስ ከፋዮች ገንዘብ ለኢትዮጵያ መንግስት ተቋማትና ይህን የመብት ጥሰት ለሚፈጽሙ አካላት እንዳይሰጥ የሚጠይቅም ጭምር ነው። ረቂቅ አዋጁ ጨምሮም የአሜሪካ የውጭ ጉዳይ ሚኒስቴርና የሚመለከታቸው አካላት በኢትዮጵያ ውስጥ የመብት ጥሰት የፈጸሙ ተጠያቂ እስከሚሆኑ ሁሉንም ያካተተ ዲሞክራሲያዊ ተሃድሶ እስኪፈጠር ድረስ ማዕቀብና የውጭ እርዳታ ማቆምን ጨምሮ ማናቸውንም ዲፕሎማሲያዊና ኢኮኖሚያዊ ጫና እንደሚያደርጉ ይጠይቃል። በተፈጸመው ጥሰት ላይ ዓለም አቀፍና ገለልተኛ ምርመራ እንዲደረግ የፕሬዝዳንት ትራምፕ አስተዳደር በአስቸኳይ ማድረግ ያለበት እርምጃዎች ደግሞ በ5 ከፋፍሎ ዘርዝሯል። ከነዚህም ውስጥ አንደኛ በኢትዮጵያ መንግስት ባለስልጣናት ላይ ማዕቀብ መጣል፣ ሁለተኛ አይነተኛ ለውጥ እስኪመጣ ድረስ ለኢትዮጵያ የሚሰጠውን ሰብአዊ ደህንነት እርዳታ ማቆም፣ ሶስተኛ በኢትዮጵያ ውስጥ ለሚገኙና በስጋት ውስጥ ላሉ ሲቪል ማህበራት፣ የሰብአዊ መብት ተሟጋቾችና የሃይማኖት ተቋማት ድጋፍ መስጠትና የአሜሪካ ውጭ ጉዳይ ሚኒስቴር ቅድሚያ እንዲሰጠው የሚሉት ዋና ዋናዎቹ ናቸው። ይህንን ረቂቅ የውሳኔ ሀሳብ ጆርጂኒያ የአማራ ማህበርና የአሜሪካ የኢትዮጵያውያን የህዝብ ግንኙነት ኮሚቴ እንደሚደግፉት የሚገልጽ መግለጫ ሰጥተዋል። የኢትዮ ስታር ቤተሰቦች ከመረጃዎቹ ጋር አብርሃም ጌታ ነበርኩ። ጤና ይስጥልን።